እግዚአብሔር ፈትኖ ሲሰጥ የተሻለ ይሰጣል ሁሌ እግዚአብሔር አዘግይቶ ሲሰጥ የተሻለ ይሰጣል ግን መጠበቅ አለመቻል ደግሞ ያከስራል ብዙ ሰዎች የእግዚአብሔርን ቀን መጠበቅ አቅቷቸው በአቋራጭ መንገድ ሄደው የከሰሩ ሰዎች አሉ መንገድ የተበላሸባቸው ሰዎች አሉ እግዚአብሔር በትክክለኛው መንገድ እስከሚመጣ ድረስ መጠበቅ አቅቷቸው ይወጡ ሰዎች አሉ ስለ 44 ገዳም የሚነገር ታሪክ አለ 40ዎቹ ወታደሮች ማለት ነው 40 ቀን ለጾምና ለጸሎት ውሃ ውስጥ እስከ አንገታቸው ገቡ ይላል ታሪካቸው 40 ቀን ሙሉ ሲጠብቁ ቆይተው 39ኛው ቀን ላይ ግን አንደኛው ሰው በጣም ሰውነቱ በረዶ ስለሰራበት ስላቃተው ትቶ አቋርጦ ወጣ 41ኛው ቀን ላይ 40 አክሊል ከሰማይ ወረደ ይላል 39ኙ ላይ አርፎ አንዱ ማረፊያ አጣ አካባቢው ላይ የነዚያን ሰዎች ሱባኤ የሚደነቅ ገበሬ እያረሰ ሲያያቸው አክሊል ከሰማይ የብርሃን አክሊል ሲወርድላቸው አየ አንዱ ማረፊያ እንዳጣ ሲያይ ከብቱን ትቶ ሮጦ ውሃ መሃል ገብቶ እጆቹን ዘርግቶ ሲቆም እሱ ላይ ያረፈበት እግዚአብሔር እንዲህ አይነት ጸጋ ለሁላችንም ይስጠን አሁን ስለዚህኛው ሰው አይደለም አቋርጦ ስለወጣው ሰው አስቡ